ለምሁራን የምናገረው ነገር ደግሞ አንዲት ነገር ብቻ ነች። አማራ ለመሆን የጎደለን ነገር ምንድነው? ኢትዮጵያን የአባት ሀብት ነች እንዴ? ስትሞት ነው ተካፍለን የምንወስዳት? ኖረን ነው መኖር ያለብን። ለኢትዮጵያን ቢሆን ሐሳብ ያላቸው ልጆች አዴፓ ውስጥ መግባት አለባቸው። ሌሎች ፓርቲዎች እንዳይስፋፉ ለማድረግ ሌሎች ጽንፍ የያዙ አመለካከቶች እንዳይስፋፉ ለማድረግና ለዛው ተጠቃሚነት ለማዳበር ሲባል አዴፓ ልጆቹን መያዝ አለበት። ይሄን ለመያዝ ደግሞ ስትራቴጂክ የሆነ ብሔርተኝነት ሊያዳብር ይገባል። ከጎጥ ከሰፈር ለሰፈር ስራ ወጥቶ ማለት ነው ለአዴፓ። ሌላው ደግሞ ባለን መጠን ለምንድን ነው የማናድገው? ፓርኮቻችን ሲቃጠሉ በራሳቸው የማይጠገኑት ለምንድን ነው? ላሊበላ ሲፈራርስ በራሱ ገቢ የማይጠገነው ለምንድን ነው? የአማራ ህዝብ የራሱ የተሰጠው መልህቆች አሉት። ጽሁፎቻችን የትም ያደርሳሉ። የመሬቶቻችን የትም ያደርሱናል። ሶሪ በጣም የፈጠነ መሳይል። እሺ እስከ መቼ ነው ብአዴን አዴፓ የአማራ ህዝብ የሚያውቀውን ባንዲራ እስከ መቼ ነው ይዞ የሚኖረው? እኔ መከራከር ፈልጌ አይደለም። ለህዝብ ያልሆነ ነገር ለአዴፓ ምን ይሰራለታል? አዴፓ የሚመራው የአማራን ህዝብ ከሆነ አማራ ህዝብና ብአዴን ለምን ይቃረናሉ? ብሔርተኝነታችሁ ይገዛናል። ወደ ኋላ ስትሉ ደግሞ እኛም ወደ ኋላ እንላለን። ስለዚህ ልትሰበስቡን